ሀሎ ሰላም ውድ ተመልካቾች እንዴት ናችሁ? እኔ ጆ ነኝ። ጆጆ ዩቲዩብ ዛሬ ይዤላችሁ የቀረብኩት አዲስ ቻሌንጅ ጀምሬያለሁኝ። በራሴ ላይ ያው ስፖርታዊ እንቅስቃሴ ጀምሬያለሁኝ። ይህም የሰውነት ቅርጼን ለማስተካከል ብሎም ቦርጭን ለማጥፋት ነው። ይህንንም ቻሌንጅ የጀመርኩበት በዩቲዩብ ለእናንተ በቀጥታ በማሳየት ተስፋ ሳልቆርጥ እየበረታሁኝ ለመቀጠል ነው። እንደ ከዚህ ቀደሙ ጀምሬ እያቋረጥኩኝ በተደጋጋሚ ሳላሳካው ቀርቻለሁኝ። አሁን ግን በእናንተ ተመልካቾቼ ፊት እያሳየው ጀምሬ በዚህ 3 ወር ውስጥ ቦርጬን ታሪክ ለማድረግ ቻሌንጅ ጀምሬያለሁኝ። አሁን ስጀምር ያለኝ ኪሎ 81 ኪሎ ነው። በዚህ 3 ወር ውስጥ ደግሞ ከ81 ኪሎ ወደ 70 ኪሎ ቢያንስ ለመቀነስ እና የተስተካከለ ቅርጽ ከዚህኛው የተሻለ እንደሚኖረኝ ተስፋ አደርጋለሁኝ። በጣም ወፍሬያለሁኝ እና ይህን ውፍረቴን በቀጥታ ለእናንተ እያሳየሁኝ በሩጫ በተለያዩ ስኳቶች በመስራት ለማጥፋት ወስኜ ተነስቻለሁኝ። እስከ ቀጣይ ገና ድረስ እግዚአብሔር ይርዳኝ። እናንተም አበረታቱኝ። ምን ማድረግ እንዳለብኝ የተጨማሪ ሀሳቦች አስተያየታችሁን ስጡኝ። እኔም በርትቼ እየሰራሁኝ እንትን እላለሁኝ። ዛሬ የሮጥኩት 400 ሜትር 12 ጊዜ ነው የዞርኩት ትራኩን። በጣም ይደክማል። በጣም አሪፍ ነው። በጣም አድካሚ ነበረ ግን ደስ ይላል። አሪፍ ጅማሮ ነው። እንደ ጅማሮ በጣም ቆንጆ ነው። በቀጣይ ደግሞ የተለያዩ ቦታዎች ላይ እየሄድኩኝ እሰራለሁኝ። ፓርኮች ላይ ምናምንም እየሮጥኩኝ እንደዚህ ያለኝን ምን ያህል ካሎሪ እንዳቃጠልኩኝ ምናምን ለእናንተ እያሳየሁኝ ለውጤንም አብረን የምናየው ይሆናል። ጥሩ ለውጥ ይኖረኛል ብዬ ተስፋ አደርጋለሁኝ። በጣም አሪፍ ነው። እንቅስቃሴ ማድረግ ያው እንደሚታወቀው በጣም አሪፍ ነው ለጤናችን፣ ለተለያየ በሽታ እንዳይዘን ይረዳናል፣ የሚታወቅ ነው። ግን በተለያየ ምክንያት በስራ በምን ምክንያት ተወጥረን ከእንቅስቃሴ እንርቃለን። በዚህ እንቅስቃሴ እየራቅን ስንሄድ እንደዚህ አይነት አላስፈላጊ ውፍረቶችን በሰውነታችን ላይ እናስተውላለን። ሆኖም የጤና ችግርም አብሮ ተከትሎ ይመጣል። ያ ነገር ከመሆኑ በፊት አስቀድመን ራሳችንን ለመጠበቅ ይረዳናል። እኔም ደግሞ ዛሬ ይሄንን በመገንዘብ ጀምሬያለሁኝ ቻሌንጅ በራሴ ላይ። እናንተም የኔን ቻሌንጅ ተከትላችሁ አቅዳችሁ በተከታታይ ለ3 ወራት የሚያክል አድርገን ያለንን የሰውነት ቅርጽ ማስተካከል እንዴት እንችላለን የሚለውን ቻሌንጅ ጀምሬያለሁኝ። እኔም ተስፋ አደርጋለሁኝ ከዚህ በመቀጠል በየጊዜው በሳምንት 5ም 6ም ጊዜ እየሮጥኩኝ የሰውነት ቅርጼን አሁን ካለሁበት አሻሽዬ ለእናንተም ለማሳየት እወዳለሁኝ። ለውጤን እንድታዩት በቀጥታ በየጊዜው በምሰራው ስፖርት ላይ የማቃጥለውን ካሎሪዎች፣ ምን አይነት ስፖርቶች እንደምሰራ እና ምን ያህል ሰዓታት እንደምሮጥ፣ ምን ያህል ኪሎ ሜትር እንደምሮጥም ሁሉንም ነገር እያሳየኋችሁ ከእናንተ ጋር አብረን እንዘልቃለን ለ3 ወር። እናንተም በቤታችሁ በራሳችሁ ቻሌንጅን ጀምሩ። ስራ አድካሚ ሊሆን ይችላል፣ ያው ጊዜ ላይኖረን ይችላል እና አመቻችተን ጊዜ 1 ሰዓትም ብትሆን የምታክል እያደረግን ራሳችንን የተስተካከለ ቁመናና ጤነኛ ለማድረግ እንሞክራለን። ይኸው በጣም አድካሚ ነበር ዛሬ። በጣም ደስ ይላል። በጣም ላበላቡኛለሁ። በጣም ይደክማል ግን ከቦርጭ አይብስም። ቦርጫም ሆኖ ከመቆየት እውነቴን ነው የምላችሁ በተቻለ መጠን ወደ ስፖርቱ ብንጠጋና እንትን ብንላ በቁጭት ነው ራሴን እየነቀነኩ ኖ ሞር ቦርጭ እያልኩኝ ነው። እናንተም ኖ ሞር ቦርጭ ብላችሁ ተነስታችሁ እንግዲህ አብረን እንደምንለውጥ ተስፋ አደርጋለሁኝ። ሀሳብ አስተያየታችሁን ስጡኝ። ያ በቀጣይም ያለውን ቪዲዮዎች እለቃለሁኝ ከእናንተ ጋር እያየነው እንሄዳለን። ይሄ 3 ወር ግን በጣም ትልቅ ለውጥ እንደማይ ተስፋ አደርጋለሁኝ። እንዳላቋርጥ ተስፋ ስጡኝ፣ አበረታቱኝ። እናንተም በርታ ምናምን በሉኝ፣ ሀሳብ አስተያየት ስጡኝ። ምንም ጣጣ የለውም፣ እንቀበላለን። በጣም ወፍሬያለሁኝ እንደምታዩት። ከዚህ ነው እንግዲህ ለመቀነስ እያሰብኩኝ ያለሁት። ይሆናል፣ የማይሆን ነገር የለውም።
በጣም አሪፍ ነው። መልካም ቀን ይሁንላችሁ። የዛሬን እንትን ጨርሻለሁኝ። ለእናንተ ማሳየት የምፈለኩትን ያው መጀመሪያ ቀኔ ነው። በቀጣይ ብዙ ለውጦች እንደምናይ በእኔ ላይ ተስፋ አደርጋለሁ። ለዚህ ነው ይህንን ቪዲዮ የሰራሁላችሁ። አመሰግናለሁኝ። ሰላም